ሁላችሁ በደንብ ስሙ። እግዚአብሔር ያንቺ ነገር ያንተ ነገር ይችላል። እዚህ ቦታ ላይ መጽሐፍ ቅዱስ የሚናገረው ለነቢዩ ለኤርምያስ እግዚአብሔር ወደ ሸክላው ሰሪ ውረድና እዛ መልእክትን ይሰጣለዋል። እግዚአብሔር መቼም ለሰው የሚያመጣው ወይም የትኛው ነገር በነቢያቶች በኩል ሲያስተላልፍ ነበር ከብሉይ ኪዳን ጀምሮ እስከኛ ድረስ። እኔ እዛ መልእክትን አሰማለዋል፣ ቃልን አሰማለዋል፣ ትንቢትን እሰጣለዋል። እዛ ከወረደ በኋላ ሸክላው የሚሰራው ያይ ነበር። ሸክላው ሰሪ እየሰራ እያስተካከለ ያለ ዕቃውን ሲበላሽበት አልተጨነቀም፣ አልተበሳጨም። ለምን? መልሶ ሌላ ዕቃ አድርጎ ይሰራል። እየሰራ አይበሳጭም። ሸክላው የሚሰራውን ስራ ተበላሽቶ ይጨነቃል ብሎ ነቢዩ ኤርምያስ ያይበት፣ ሸክላው ሰሪው ምንም አልተጨነቀም። ለምን? እየሰራ ሌላውን ቀየረ። ከዛ በኋላ የእግዚአብሔር ቃል ወደ ነቢዩ እንዲመጣ ሃሌሉያ። ሸክላው ሰሪው በሰሪው እጅ እንዳለ የሸክላው ሰሪው መፍቱ በእጁ እንዳለ የእናንተም ስራ ወይም የእናንተ ነገር እስካሁን ያስጨነቀው ወይም የእስራኤል ጉዳይ በእጅ አለ። ማዳሻ ካዳ ቦራዲያ ከዛ በኋላ ሸክላው እንደወደደ ብስራ እኔ የእናንተ ነገር መስራት አልችልም። እግዚአብሔር የእናንተ ነገር መስራት ይችላል። ዋው! አሜን፣ 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 አሜን። እግዚአብሔር ያንቺ ነገር መስራት ይችላል። እግዚአብሔር ያንተ ነገር መስራት ይችላል። ብዙ ዘመን ያስቆጠረ ጉዳይ፣ ብዙ ምዕራፍን ያስቆጠረ ጉዳያችሁን እግዚአብሔር ነገሮቻችሁን ይችላል። እስኪ ጮክ በሉና እግዚአብሔር ነገርን ይችላል በሉ። የዘገየ ጉዳይ ለእግዚአብሔር ቀላል ነው በሉ። ይሄንን ቃል እያወጭ ወደ ልቤ በጣም በታላቅ ፓወር የመጣ ቃል አለ። እንዲህ ይላል ዘፍጥረት ምዕራፍ 15 ቁጥር 1 ላይ ነገሩ ከዚህ ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲሁም ሲል አብርሃም ሆይ አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋዬ እጅግ ታላቅ ነው። ሃሌሉያ! ዋጋዬ እጅግ ታላቅ ነው፣ እኔ ጋሻ ነኝ። ምዕራፍ 17 ላይ ቁጥር 1 ላይ ላንብብላችሁ፣ በጣም ስሙ። አብርሃም የ99 ዓመት ሰው በሆነው ጊዜ እግዚአብሔር ለአብርሃም ተገለጠና እኔ ኤልሻዳይ ነኝ፣ በፊትህ ተመላለስ፣ ፍጹም ሁን፣ ቃል ኪዳን በእኔና በአንተ መካከል አድርጌዋለሁ፣ እጅግም አበዛዋለሁ። ኤልሻዳይ እግዚአብሔር ያንቺ ጉዳይ፣ ያንተ ጉዳይ፣ የቆየ ጉዳይ፣ የዘገየው ጉዳይ፣ ዋጋ ያስከፈለ ጉዳይ፣ እያስጨነቀ ያለው ጉዳይ እግዚአብሔር አምላክ ይችላል። ሄሎ ዘገየ ትንቢቱ ተስፋ ቃል ሰምተ ብዙ ሰው ተስፋ ቃል እንዳለ እጅግ አምነዋል። ተስፋ ቃል ያላችሁ ነገሮቻችሁ ስለዘገየ እጅግ የምትጨነቁ መልእክት አለ። እግዚአብሔር ሁሉን ቻይ፣ እግዚአብሔር ነገርን ይችላል። ያንቺ ነገር በእግዚአብሔር እጅ አለ። ያንተ ነገር በእግዚአብሔር እጅ አለ። የእናንተ ነገር በእግዚአብሔር እጅ አለ። የቤተሰብ ጉዳይ በእግዚአብሔር እጅ አለ። ታምናላችሁ? በዚህ ቃል በጸና በትንቢቱ ቃል ታምናላችሁ? እያወራለሁ በእግዚአብሔር ቃል ታምናላችሁ ወይ? ምን ይሁን ለሰው የማይቻል ነው ለእግዚአብሔር የሚቻለው። ምን ይሁን ከብዶ በእናንተ ሕይወት ላይ ከብዶ ያለ ጨንቃችሁ ላይ አንገታችሁን ያጎነበዘ ነገር ነው እግዚአብሔር ይችላል። ስጠው ለእግዚአብሔር። መጽሐፍ ቅዱስ ሲናገር እናንተ ሸክም የከበደባችሁ ወደ እኔ ኑ እኔ አሳርፋችኋለሁ ይላል። እግዚአብሔር ሊያሳርፍ ነው የቃል የሚናገረው። ሕይወት ላይ በሽታ ነው የበላይ የሆነው። በሕይወት ላይ በርዝግ ሆኖበት የምትጨነቁት ሰምታችሁ፣ ለዛው ክዳኑ ሰምታችሁ፣ ተስፋው ቃል ሰምታችሁ የምትናወጡት ጉዳይ ምንድን ነው? አቦ እግዚአብሔር አምላክ ዓላማ አለ ይናገር። በጌታ በኢየሱስ ስም የምታምኑ ሰዎች፣ እየተቀበላችሁ ያላችሁ ሰዎች ይሄ መልእክት የእናንተ ነው። እርግጠኛ ነኝ እኔ የተናገርኩ ልባችሁ ላይ የሆነ መንፈስ ቅዱስ ጠቅ የምታደርጓችሁ ጥያቄያችሁ መመለሳችሁ በዚህ ምክንያት ነው። ለእናንተ ጥያቄያችሁ መመለሳችሁ ይሄ ምልክት ነው ለእናንተ። በኢየሱስ ስም አሁን ማወጅ ጀምራለሁ። ምን ይሁን መጀመሪያ በቃ ነገር እንዲሆነ እንደዚህ ነው እስካሁን እንደዛ ነው የምትሉት ነገር ሰብስቡ። ነብዩ እንደዚህ አለ። ያችን ባለደው ሲያስጨንቃት ቤት ውስጥ አለው ምንድነው? ባዶ ማደጎች ናት። ልክ ነብዩ እሷ ጋር እንደመጣ እንቺ ብር አላለም። ቤት ውስጥ ምን አለ? ባዶ ማደጎች ሰብስብ ያለ እጂ እኔ አሁን ላቫሃዲያና ሰብስበሽ በሩን ዝግ ያለ። አየ አሁን እስኪ ያስቸገራችሁት ነገር ሰብስቡ። ምን ይሁን? ያልተከፈተ ነገር ምንድነው? መስቶሻ ላይ ሰፈ ያለው ነገር ምንድነው? ልብ ላይ ተቀመጠ ያለው ነገር ምንድነው? ያልተፈጸመ ምንድነው? በቀኝ የምትሉት ነገር፣ የሚያንገዳግደው ነገር፣ የሚያናውጠው ነገር ዛሬ አውጃለሁ በጌታ በኢየሱስ ስም። ከዛሬ ጀምሮ ነገሩን ገልብጦ እግዚአብሔር ይችላል። ከዛሬ ጀምሮ በእናንተ ፊት ላይ ተራራ የሆነ ነገር ደልዳል አድርጎ እግዚአብሔር ይችላል። ኤዳ የሆነበት ነገር፣ አጣብቂ የሆነ በላችሁ ላይ ሊወድቅ ያለው ጉዳይ ነገር እግዚአብሔር አምላክ ሊወድቅ ያለው ወይ ምን እንደምን ጊዜ ስጋ ለባሾች ነን፣ ተስፋ እንቆርጣለን፣ ይከፋናል በተለያዩ አቅጣጫ። ለምን? እኛ ስጋ ለባሾች ስለሆነ እግዚአብሔር የሚጠቀም ሰዎች ነን እንጂ የእግዚአብሔር ሰዎች እንጂ በስጋ ማንነታችን ላይ ተጽዕኖችን ስናርፍበት ብዙ የሚሰማ ስሜቶች አሉ። ዛሬ ግን አንድ ነገር እላችኋለሁ፣
ለምእመናን ብቻ አይደለም፣ ለአገልጋዮችም ጭምር፣ እግዚአብሔርን ይዞ ለወጡት ራእይ ላላቸው ጭምር እግዚአብሔር ይችል ይሁን እኔም እንዲሆን ይሁን የምትሉት ነገር አላችሁ። ይሄ መልእክት ለእናንተ ነው። ይሄ መልእክት ላንቺ ነው። ክዳን ያላችሁ፣ ራእይ ያላችሁ፣ በር ተዘግቷላችሁ፣ ከዚህ ሰዓት ጀምሮ በየትኛው ኤሪያ ላይ ሆናችሁ ይሄንን እየሰማችሁ ያላችሁ፣ ይኸው የእግዚአብሔር ሰው ነኝ፣ ነቢይ ነኝ፣ ተቀበሉ። በዚህ ሰዓት በእናንተ ላይ በአሁኑ ሰዓት ጀምሮ ይሄ ወደ እናንተ ሲደርስ ስንት ሰዓት እንደሆነ በጌታ በኢየሱስ ስም በእናንተ ይኸው 5 ሰዓት 6 ሰዓት ሰዓታቶች ውስጥ የሚፈጠር ነገር አለ። ሰዓታቶች ውስጥ፣ ቀናቶች ውስጥ አላልኩም፣ ሰዓታቶች ውስጥ በኢየሱስ ስም ረጅም ጊዜ የቆመ ነገር ይቀጥላል። ተዘግቶ የነበረው ነገር ይከፈታል። እንኳን በስልክ አንዳንድ ጊዜ ማለት ነው በሮቻችሁ ተዘግቶ እንደ ብሎክ ሞክራችሁ ያጣችሁ የስልክ መስመር ጭምር ይለቀቃል። የሥራ በር ይከፈታል። ያቆማችሁት የእናንተ ነገር እግዚአብሔር አምላክ እንደገና ያስቀጥላል። የሰማይ ድምፅ በላችሁ ላይ እንደገና ይመጣል። ራባሃዲያና ማንዳ ሶኮባሃይ መካንነት፣ ጭንጋፋ የበዛባችሁ ራፋችሁ ላይ ተራምዳችሁ ለመሄድ የሚከለክል ነገር ያላችሁ እንደፈለገ ለመሆን እንደ ቁስል የሚወጋችሁ ከዛሬ ጀምሮ የእናንተ ምዕራፍን እግዚአብሔር ከፍቶላችኋል። ሄሎ እግዚአብሔር ሁሉን ይችላል። እግዚአብሔር ይሄን ይችላል፣ ይሄ እሱን አይችልም የሚለው ነገር አለ የለም። እኔ በእግዚአብሔር እተማመናለሁ። እግዚአብሔር ታምኜ በልቤ ላይ በሙላት የተካፈልኩት ቃል ነው ማውጀው። እግዚአብሔር ይሄ ይችላል፣ ይሄማ ከእግዚአብሔር ይበልጣል የምትሉት ነገር አለ። አንተ ውስጥ ላይ ይሄ ካለ ይሄ መልእክት አንተን አይመለከትም። እግዚአብሔር ሁሉ እንደሚችል ካመንክ ተቀበል። በኢየሱስ ስም ምዕራፍ ተቀየረ። በኢየሱስ ስም ሕይወት አሁን ተቀየረ። መቼ? አሁን። በኢየሱስ ስም አሁን። ኤልሻዳይነቱ በእናንተ ላይ ይገለጥ። መቻሉ ይገለጣል። ሁሉን ችሎ ማሳየት ይጀምራል። ኃይሉን ይገልጣል። ራዲያኖ ሳፕራዲያና በጌታ በኢየሱስ ስም አመንኩ። አባቴው አሁን ምስክርነት በጌታ በኢየሱስ ስም አሁን። መቼ? አሁን። መቼ? አሁን። በኢየሱስ ስም ከዚህ ሰዓት ጀምሮ ምስክርነት ይጀምራል። ራዲያኖ ማንታሲያ ከእናንተ አልቆበት ካንቺ አልቆ ከእግዚአብሔር እየጠበቃችሁ ያላችሁ ሪዳና ማስያ በዚህ ዓመት ብሎ ከእግዚአብሔር እየጠበቃችሁ ያላችሁ ነውጥ ውስጥ በዚህ ሰዓት እያስታመማችሁ ያላችሁ ታማሚ ቤተሰብ ብኖር በኢየሱስ ስም አሁን መንቃት ይጀምራል። የሞት አዋጅ ከእግዚአብሔር ያይደለ የተሻረ ይሆን። የበሽታ አዋጅ ከእግዚአብሔር ያይደለ የተሻረ ይሆን። አዲያኖ ማሴደቤያ ከእግዚአብሔር ያይደለ ሁሉ ሽሪዋል። ከእግዚአብሔር ያይደለ ሁሉ ሽሪዋል። ሄይ በጌታ በኢየሱስ በምችለው በእግዚአብሔር መንፈስ ጸልያል። ጃማሳዲያሎ ፌና ራዶሴ በጌታ በኢየሱስ ስም የተሻረ ሆነ። የማይቻለው ነገር ሁሉ በእግዚአብሔር ይቻላል። በእኛ ያቃተ በእኛ እምቢ ያለው ለእግዚአብሔር ቀላል። ዛሬ ጸልያለሁ። ዘመንን ያስቆጠረ ሰዓት ያስቆጠረ ጊዜ ያስቆጠረ ተንከባለለ። ያዙት ውሃ አሁን በኢየሱስ በእናንተ ሕይወት ላይ ማወጅ ይፈልጋል። ውሃ ያዙ። የትኛው በር ብኖር የትኛው ገንዘብ ያልተበረከታችሁ እየሰራችሁ ባዶነት እየደከማችሁ ባዶነት እየጣራችሁ ባዶነት ሕይወትን ለመለወጥ ስትፈልጉ ባዶነት ሄሎ በጌታ በኢየሱስ ስም ያዙ። የያዛችሁት ውሃ በደሙ ቀይረዋል። በደሙ ተቀየረ። በደሙ ተቀየረ። በደሙ ተቀየረ። በደሙ ተቀየረ። ሲጠጡ ታምራት፣ ሲጠጡ ድንቅ አይቶ የማያውቁ የእግዚአብሔር ታምራት፣ አይቶ የማያውቁ የእግዚአብሔር ድንቅ፣ አይቶ የማያውቁ የእግዚአብሔር ኃይል በኢየሱስ የነካ ሁሉ ከጭንጋፋ ነፃ ወጣ፣ ከሞት ነፃ ወጣ። ኤችአይቪ፣ ካንሰር፣ ስም ያለው ስም የሌለው አሁን ተስፋ ቆርጣል። ለሃዲያኖ መሰደበ አሁን ታምራት ድንቆን ታምራት ሆነ፣ ድንቆን ታምራት ሆነ፣ ድንቆን ስሙ ከበድ፣ ኃይሉ በላዩ ላይ ተገለጠ። ራዲያኖሴ ደንዋ ጠጡ የምትሉ ሰዎች ልክ ሙቅ ውሃ ሰው ከቀዝቃዛ ውሃ ጋር በርዞ እንደሚታጠብ 3 ጊዜ በአፋችሁ ላይ ጨምሩ። ቀሪ ውሃ ግን ውሃ ጋር በርዛችሁ ታጥቡ። ጭንጋፋ ይሰበራል። የሞት አዋጅ ይሰበራል። ታሪክ ይቀየራል። አዲስ ህልም ማየት ትጀምራለህ። በህልም ከሞተ ሰው ጋር የምትታኙ ከሞተ ሰው ጋር ምግብ በመብላት የሞተ ሰው እየመጣ እየጠራችሁ የምታስቸግሩት የህልም ዓለም ጭምር እግዚአብሔር አምላክ ቀይሯቸዋል። ከዛሬ ጀምሮ መለኮታዊ ተአምራት ሆነ፣ ድንቅ ሆነ። እንደተባረካችሁ 100% እምነት አለ። ሁላችሁ በዚህ መልእክት መባረኩን በኮሜንት ላይ አስቀምጡ። ምስክርነት በስክሪኑ በሚገኘው ቁጥር በመደወል መስከው። ይህንን መልእክት ደግሞ ለ20 ሰው ሼር በማድረግ የገዛ የራስን ዕውቀት ተጠቅመህ ወንጌልን አብረን በጋራ እናገልግል። ወዳችኋለሁ። ሆኖላችኋል። በምስክርነት አደባባይ ላይ እንገናኝ።